እግዚአብሔር ቃሉን ነው የሚናገረው፣ ድምጹን ነው የሚያሰማው ለዮናስ። ዮናስ የእግዚአብሔርን ድምጽ ሰምቷል። ዛሬም እኛ የእግዚአብሔርን ድምጽ እንሰማለን። በምንሰማው የእግዚአብሔር ድምጽ ልክ እየኖርን ነው ወይስ አይደለም የሚለውን ለራሳችን መመርመር ነው። ዮናስ የሰማው ድምጽ የእግዚአብሔር እንደሆነ ያውቃል። የላከውም እግዚአብሔር እንደሆነ ያውቃል። የሚሄድበትም ከተማና መንደር ነነዌ እንደሆነ ነግሮታል። ያውም ታላቂቱ ከተማ ብሎ እግዚአብሔር ነግሮታል። ክርስቲያኖች አንዳንድ ጊዜ እግዚአብሔር ሲልከን ተልኳችንን የምንረሳ፣ እግዚአብሔር ሲናገረን የማናደምጥ ብዙ ሰዎች አለን። ዮናስ የእግዚአብሔርን ድምጽ የእግዚአብሔርን ቃል ከሰማ በኋላ ከእግዚአብሔር ፊት ወደ ሌላ መንደር ወደ ሌላ አካባቢ መኮብለል መተመኘት ናፈቀ። አስተውሉ ክርስቲያኖች፣ የዮናስና የኛ ጸባይ በዚህ ምዕራፍ ላይ በጣም ይመሳሰላል። ኢትዮጵያውያን እንዳንፈወስ፣ ኢትዮጵያውያን የእግዚአብሔር በረከት እንዳይበዛብን፣ ኢትዮጵያውያን ከእግዚአብሔር ጋር ያለን መንፈሳዊ ህብረት እንዳይበረታ ያደረገን የእግዚአብሔርን ቃል ሰምተን እንደ እግዚአብሔር ቃል መኖር ስላቃተን ነው። ስለዚህ ዮናስ ድምጹን ሰምቷል፣ የተላከበትን ስፍራ አውቆታል። ግን ወደ ነነዌ ከመሄድ ይልቅ ወደ ተርሴስ ለመኮብለል ወሰነ። ክርስቲያኖች ከቃሉ የኮበለላችሁ ስንቶች ናችሁ? ከሰማችሁት ወንጌል፣ ከሰማችሁት የእግዚአብሔር ቃል ከብዙ መምህራን ከብዙ ሊቃውንት አቅም ያላቸው ዘመናቸውን በትምህርትና በመንፈሳዊ አገልግሎት ያገባደዱ በመንፈሳዊው ዓለም በስጋዊውም ዓለም የተሻለ ቅድስናና መንፈሳዊነት ያላቸው ሰዎች ተመርጠው በዚያው ደምረት ላይ ቆመዋል። ቃሉ ወደኛ ህይወት ደርሷል። ግን እንደ ዮናስ የተላክንበትን ትተን ወዳልተላክንበት ስፍራ ለመሄድ የምንኮበልል ብዙዎች ነን። ግን ምን ይላል ዳዊት? አቤቱ ጌታ ሆይ ከፊትህ ወዴት እሄዳለሁ? ወደ ሰማይ ብወጣ አንተ በዚያ አለህ፣ ወደ ጥልቁ ብወርድ አንተ በዚያ አለህ። ክርስቲያኖች እግዚአብሔር የሌለበት ስፍራ የለም። ዮናስ መልእክቱን ትቶ ወደ ሌላ ስፍራ ሲሄድ ሊሆን አልቻለም። ክርስቲያኖች እግዚአብሔር ሲልክህ አቤት ማለት ነው። ማን ሲልክ? ድገሙልኝ ክርስቲያኖች። እግዚአብሔር ስንት ጊዜ ልኮን ይሆን? ስለ ንስሐ እየነገረ ስንት ጊዜ ነግሮን ይሆን? ስለ ቅድስና እየነገረ ስንት መምህራን ሰብከውን ይሆን? ስለ ስጋው ደሙና ስለ ንስሐ እየነገረ በስንት መምህራን የእግዚአብሔርን ክብር እንድናይ ነግሮን ይሆን? ዮናስ ወደ ሌላ ከተማ ወደ ተርሴስ ነው የኮበለለው። ዛሬ ነጠላ የለበሰው መሬት ላይ ቁጭ ያለው ኦርቶዶክሳዊ ምእመን መቼ ነው የእግዚአብሔርን ድምጽ ሰምቶ ወደ ንስሐ የሚመለሰው? ሁሌም እንኮበልላለን ከፊቱ በኃጢአት፣ በምቀኝነት፣ በተንኮል፣ በዘረኝነት፣ በመለያየት እንኮበልላለን። የተላክንበትን የተጠራንበትን ጥሪ ረስተነዋል። ምእመናኑ ብቻ አይደለንም፣ አገልጋዮቹ የተጠራነው ስሙን ልንቀድስ ክብሩን ልንወርስ ነው። የተጠራነው ያለ ድካም ልናገለግል ነው። የተጠራነው በእግዚአብሔር ፊት በቅድስና ለመቆም ነው። የተጠራነው መስዋዕቱን ልንሰዋ ስብሐተ እግዚአብሔርን ልናቀርብ ነው። ጥሪያችን የዘነጋን ውሳጣዊ ስሜቶቻችን ስጋዊ እንጀራና ስጋዊ ነገር ላይ ብቻ የሆነብን ስንቶች ነን? ጥሪያችንን የረሳን ብዙ ሰዎች ብዙዎቻችን እንደዚህ አይነት ጠባይ ያለን፣ ጥሪያችንን ረስተን የኮበለልን። ዮናስ ሊኮበልል ወሰነ። ወደ ተርሴስ ከተማ ሊሄድ ንብረቱን ስንቁን ሸክፎ ገንዘብ ከፍሎ መርከብ ተሳፍሮ ወደ ተላከበት ወደ ነነዌ መሄድን ተወና ወደ ተርሴስ መኮብለል ጀመረ። ክርስቲያኖች ይገርማል። ዮናስ ሕይወት ከፍሎ መርከብ ውስጥ ገባ። ከእግዚአብሔር ማምለጥ ይቻላል? ንገሩኝማ። ሰው ከሰው ሊያመልጥ ይችላል። ሰው ከሰው ሊደበቅ ይችላል። ሰው ከሰው ተደብቆ ኃጢአት፣ ተንኮል፣ ክፋት ሊሰራ ይችላል። ከእግዚአብሔር ግን መደበቅ አይቻልም። ክርስቲያኖች
ለምን? እግዚአብሔር በሁሉ ስፍራ አለ። እግዚአብሔር ዓለምን በመሃል እጁ የያዘ አምላክ ነው። ስለዚህ እግዚአብሔር ዮናስ ሲከበልል ከፊቱ እንደማያመልጥ ስለሚያውቅ የተሳፈረበት መርከብ ታንኳይቱን እስኪደፍናት ድረስ ታላቅ ማዕበል መጣ። በመርከቡ ውስጥ ያሉ ሰዎች ይጨነቃሉ። እውነት ነው፣ ማዕበል ያስጨንቃል። ዛሬም ቤተክርስቲያን መርከብ ሆና በተወሰኑ ሰዎች ጎደሎነት ምክንያት ቤተክርስቲያን እንደማዕበሉ ትናጣለች። የዮናስን መርከብ ቤተክርስቲያን አድርጋችሁ ሳሉ። በውስጡ ሆነው ወደ ተርሴስ የሚሄዱትን ሰዎች ደግሞ እኔና እናንተን አድርጋችሁ አስቡ። ማዕበሉ ደግሞ በክፉ ሰዎች ምክንያት የሚመጣ ፈተና እንደሆነ ተረዱ። ቤተክርስቲያንም በክፉ ሰዎች ህሊናቸው በቆሸሸ አእምሯቸው በተበላሸ ሰዎች ትናጣለች። ማዕበሉ ያስጨንቃታል። ይገርመኛል የእግዚአብሔር ሐሳብ። ዮናስ ወደ ነነዌ እንዲሄድ ከታዘዘ በኋላ ከነነዌ ይልቅ ተርሴስን መረጠ። ግን እግዚአብሔር አይሆንም አለ። እግዚአብሔር አይደረግም አለ። ማዕበል አስነሳ። በጀልባው በታንኳው ውስጥ ያሉ ሰዎች ሁሉ አብዝተው ወደ ፈጣሪያቸው ይጮሃሉ። እሱ ግን የታንኳይቱ ወይም የመርከቢቱ የውስጠኛ ክፍል ውስጥ ሆኖ አንቀላፍቷል። ምን ብሏል አልኳችሁ? ድገሙልኝ። በመከራ ሰዓት ያንቀላፋን ብዙ ሰዎች አለ። ፈተናው እየተጫነን ኑሮ እየከበደን በህይወታችን ውስጥ ብዙ ፈተናዎች እየተመላለሱ እየኖርን በዛ የፈተና ህይወት ውስጥ እየኖር ያንቀላፋን ብዙ ሰዎች አለን። ክርስቲያኖች ከእንቅልፋችን እንነሳ፣ እንንቃ። ክርስቶስ ከእንቅልፍ የምንነሳበት ሰዓት እንደሆነ ነግሮናል። ቀኖቹ ክፉዎች ናቸው ብሎናል። እግዚአብሔር ልጆች ቀኖቹ ክፉዎች ናቸውና ሰዎች ሁሉ ወደ ማን ይመለሱ? ኧረ ንገሩኝ። ወደ እግዚአብሔር ስንመለስ ማን ወደኛ ይመለሳል? ቀኑ ክፉ ነው። ክርስቲያኖች ታዲያ በጣም የሚደንቀኝ ሐሳብ እዚህ ውስጥ ሁሉም ወደ አምላካቸው ሲጮሁ ሲገብተው ሲያዩት ዮናስ አንቀላፍቷል። ጠጋ አለና ቀሰቀሱት። ስምህ ማን ነው? አገርህ የት ነው? ነገድህ ምንድነው አሉት። ስምህ ዮናስ ይባላል። ነገዴ አይሁዳዊ ነኝ። ክርስቲያኖች አምላክ ካለ ወደ አምላክህ ጩህ፣ ጸልይ አሉት። የችግሩ ምንጭ ራሱ እንደሆነ ተረዳ። ይሄ ሁሉ ማዕበል፣ ይሄ ሁሉ ፈተና፣ ይሄ ሁሉ መጨነቅ ታንኳይቱ በእኔ ምክንያት ነው የምትሰቃየው የምትጨነቀው አሉና አውጡና እኔን ጣሉኝ አላቸው። እዚህ ጋር የዮናስን በጎነትና ጥንካሬ እናያለን። ብዙ ሰው አለ ኃጢአት ሰርቶ ኃጢአቱን ማመን የሚያቅተው ንስሐ ለመግባት የማይፈልግ። ዮናስ በዛች ሰከንድ ውስጥ የችግሩ ምንጭ እኔ ነኝ አለ። ዛሬ የችግሩ ምንጭ እኔ ነኝ ብሎ ንስሐ የሚገባ ሰው የለም። እውነቱ ውሸት አለ? ትዳር ሲበጠበጥ እኔ ነኝ እኮ የበደልኩሽ ብሎ ንስሐ የሚገባ የለም። ቤተ ክርስቲያን ስትታመስ መከራ ሲያስጨንቃት የኔ አገልግሎት ለእግዚአብሔር አልመች ብሎ እናንተን አስከፍቶ ይሆናል የችግሩ ምንጭ እኔ ነኝ የሚል መሪ ቤተ ክርስቲያን ትፈልጋለች። ዛሬ እኔ ነኝ አለ ዮናስ። መከራው በኔ ምክንያት ነው። ማዕበሉም የመጣው በኔ ምክንያት ነው። አውጡኝና ጣሉኝ አለ። ፍርደ ጠንቃቆች ናቸው አይሁድ። እንዴት አድርገን የሰው ልጅ እንጥላለን? አናደርገውም። በነገራችን ላይ ዮናስን ከመቀስቀሳቸው በፊት ድንገት የሁሉም ታንኳይቱን እስኪደፍናትና እስኪገለብጣት ድረስ ማዕበሉ የመጣው እቃችን ስለከበደው ይሆናል ብለው እቃቸውን አውጥተው ጣሉ። ግን ማዕበሉ አልቆመም። እንዴ ሀብትህን ንብረትህን ብትጥል እኮ አይደለም እግዚአብሔር ወደ አንተ የሚቀርበው። ክፉ ሐሳብህን ስትጥለው አምላክ ወደ አንተ ይቀርባል።
ምቀኝነትን፣ ሟርትህን፣ ዘረኝነትን እሱን ስትጥለው አምላክ ወደ አንተ ይመጣል። ያልወደቀ ነገር አለ፣ ያልተጣለ ነገር አለ። ክርስቲያኖች የዕቃ መውደቅ አይደለም ማዕበሉን ጸጥ የሚያደርገው። ማዕበል ውስጥ ያለ መውደቅ ያለበት አካል አለ። ተልኮ ያልገባው ተልኮን ያልተረዳ አገልጋይ አለ። ስለዚህ እሱ መውጣት ስላለበት ብዙ ዕቃዎች እንኳን ቢወድቁ ማዕበሉ አልቆመም። ዕቃችሁን ጥላችሁ፣ ገንዘባችሁን ጥላችሁ፣ ንብረታችሁን አባክናችሁ ጤና ያላገኛችሁ ብዙ ሰዎች አላችሁ። ስለዚህ ከጤና በፊት ከጣላችሁት ገንዘብ ከጣላችሁት ብዙ ነገር በላይ መጀመሪያ እናንተን ነው እግዚአብሔር የሚፈልገው። ልባችሁን ስጡት። ምናችሁን አልኳችሁ? ድገሙልኝ። እግዚአብሔር የሚፈልገው ልባችንን ነው። ልባችንን። ለዚህ ነው ሶሎሞንን እግዚአብሔር እንዲህ አለው፣ ልጄ ሆይ አለ ልብህን ስጠኝ አለ። ዕቃህን አይደለም፣ ገንዘብህን አይደለም፣ የሰበሰብከውን ሀብት ንብረት ስጠኝ አይደለም። ምንህን ስጠኝ? አቤት አቤት! ልባችንን ስንሰጥ እግዚአብሔር ጥያቄያችንን መመለስ ይጀምራል። ለእግዚአብሔር ያልተሰጠ ልብ ስንት አለ? 1000 ብርና 10,000 ብር 100,000 ብር ብቻ በመስጠት መንግስተ ሰማያት የሚገባ የሚመስለው ብዙ ሰው አለ እኮ። ከዚህ ሐሳብ መውጣት ነው መጀመሪያ። ገንዘባቸውን ጣሉ፣ ሀብታቸውን ጣሉ፣ ሁሉን ነገር ጣሉ። ዮናስ እኔን ጣሉኝ ሲላቸው ዝም ብለን አንጥልም፣ ዕጣ እናወጣለን አሉት። ዕጣ አወጡና ዕጣው በዮናስ ላይ ወደቀበት። ልክ ወዲያውኑ ዮናስን ስራ ያውጣ ብለው ወደ ባህር ውስጥ ጣሉት። ምን ያውጣ? አቤት! ለዚህ ነው ኢትዮጵያውያን ስራ ያውጣው እንላለን። ስራ ያውጣ ብለው ጣሉት። እግዚአብሔር ታማኝ ነው። ዮናስ ልቡ ቅን ቢሆንም ትእዛዝ ቢያፈርስም ከአምላኩ ሕግ ቢወጣም እግዚአብሔር የፈለገውን ማድረግ የፈለገው በማን በኩል ነው? ንገሩኝ። ከመረጠህ አይጥልህም አምላክህ። ሺህ የጎደለ ነገር ቢኖርህ አይተውህም። ኃጢአተኛ ነህ በደለኛ ነህ ብሎ አይረሳህም። ማን? ዮናስ እኮ እግዚአብሔርን በድሎታል። አልሰማም ብሎ ከተላከበት ስፍራ ውጪ ወደ ሌላ ስፍራ ሄዷል። የተጠራ ነው እኛ ለጽድቅ ነው፣ በኃጢአት ልንኖር አልነበረም። ግን ዘመናችንን ሙሉ በኃጢአት እንኖራለን። ግን ፈጣሪያችን ምን አይለንም? ኧረ አይተወንም በሉ። የማይተወን አምላክ ክብር ለሱ ይሁን። ዮናስን አልተወውም እግዚአብሔር፣ አልናቀውም እግዚአብሔር። ጉድለቱን አይቶ እንዲጠፋ አልፈለገም እግዚአብሔር። ልክ ከጀልባው ከመርከቡ አውጥተው ሲጥሉት እግዚአብሔር አሳ ነባሪ ያዘጋጀና በሆዱ ውስጥ እንዲገባ አደረገው። በአሳው መተንፈሻ በኩል ዮናስ እንዲተነፍስ አደረገ። ማን ይችላል? ኧረ ተናገሩ። ይገርመኛል። ይሄ ትንቢተ ዮናስን ስታነቡት ሁላችሁም በደንብ አድርጋችሁ ስታዩት ቅዱስ ዮናስ የተናገረው የሚደንቀኝ የእግዚአብሔር ሐሳብ አለ። ቅዱስ ዮናስ በሚደንቅ ሐሳብ ተናግሯል። በአሳው ሆድ ውስጥ ሆኖ እንዴት እግዚአብሔር እንዳነጋገረው፣ እንዴት ወደ እግዚአብሔር እንደጮኸ፣ እንዴት እግዚአብሔርን እንደለመነው ታያላችሁ ክርስቲያኖች። እንዲህ ይላል ምዕራፍ 2 እዩት። በመከራዬ ሳለሁ ወደ አምላኬ ጮህ፣ ወደ እግዚአብሔር ጮህ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮህ፣ ቃሌንም ማዳመጠ። ኧረ ይችላል እግዚአብሔር። ማን ይችላል? ባካችሁ መከራ ሲገጥማችሁ ልክ እንደ ዮናስ በመከራዬ ጊዜ ወደ ማን ጮህ? ኧረ ድገሙት። የሚያዋጣን ማን ስለሆነ? የኑሮ መከራ፣ የነፍስ መከራ፣ የህይወት መከራ ሲያጋጥመን ወደ ማን ጮህ አለ? ወደ ጥልቅ ወደ ባህር ውስጥም ጣልከኝ። በፈሳሾች በዙሪያዬ ነበሩ፣ ማዕበልና ሞገድ ሁሉ በላዬ ላይ አለፈ። እኔም ከዓይን ፊት ተጣልኩ። ነገር ግን ወደ ቅድስና መቅደስ ደግሞ እመለከታለሁ አለ። የአሳ ሆድ ውስጥ ሆኖ ምን ውስጥ ሆኖ? አያችሁ፣ መከራ ውስጥ ሆኖ፣ ሲኦል ውስጥ ሆኖ፣ የመከራ ጥግ ውስጥ ሆኖ፣ ጨለማ ውስጥ ሆኖ ወደ ማን መጮህ? ብዙ ጨለማ አለ ክርስቲያኖች።
እግዚአብሔር እንዳናይ የሚከለክለን ጨለማ፣ ስልጣን ጨለማ የሆነብን፣ ሀብት ጨለማ የሆነብን፣ ጉልበታችን ጨለማ የሆነብን፣ በዛ ጨለማ ውስጥ ሆነን ወደ ማን መጮህ? ከመመካት ይልቅ ወደ ማን ጮህ። የሶስት ቀን ጊዜ አለፈ። ልክ ሶስተኛው ቀን ያ በሆድ ውስጥ የነበረው ዮናስ አሳው አፉን ከፈተና ሲተፋው ይቺ ከተማ ማናት አለ። የሰማችሁ ነው? ማናት ይቺ ከተማ? ነነዌ ትባላለች። ስብከቱን ጀመረ። ከእግዚአብሔር ተልኮ ማምለጥ ይቻላል? ንገሩኝ። ከዓለም ተልኮ ማምለጥ ይቻላል? ወታደር የነበረ ሰው ሊከዳ ይችላል። ዶክተር የነበረ ሰው ዶክተሬቱን የዶክተርነት ስራውን ትቶ ሌላ ስራ ሊሰራ ይችላል። ለመንፈሳዊ አገልግሎት ለነብይነት አገልግሎት የተመረጠ ሰው አገልግሎቱን ማቋረጥ አይችልም። ለምን? ማን ስለሚፈልገው? ድገሙልኝ። ላገሰባት እዚህ ያሉ አገልጋዮች በአጠቃላይ ሌሊት እንቅልፍ አጥተው የሚያገለግሉ ስቡ ወዱስ የሚሉ ስብዓተ ነጉን የሚያደርሱ ሊቃውንት እንዲያገለግሉ የፈቀደ ያዘዘ የላከ ማን ነው? ችግር የለም። እንጀራ ለመብላት እኮ ኮብልስቶንም ተጠርቦ ይበላ ነበር አይደል? እውነቱ ሸት። ጥሪው ግን የማን? የዮናስ ጥሪ የማን? ሰው ጥሪውን ማወቅ አለበት። በተለይ አገልጋይ ጥሪውን ማወቅ አለበት። የመቅደሱ አገልጋይ ጥሪውን ማወቅ አለበት። ጥሪያችንን እንደ ዮናስ ማናት ከሆነ ህይወታችን ይፈተናል። ቀጠለ ዮናስ አሁን ስብከቱን። ነነዌ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ አለ ዮናስ። ኃይል አገኘ፣ ብርታት አገኘ። ከምን በኋላ? ከሲኦል ከወጣ በኋላ፣ ከአሳው ሆድ ከወጣ በኋላ፣ መከራው ካለፈ በኋላ። አስተውሉ። በዚህ ሁሉ መከራ ውስጥ ይገርመኛል፣ በአንድ የዮናስ ድምፅ የነነዌ ከተማ ህዝብ ከንጉሱ እስከ ንዑሱ፣ ከምኑ እስከ ምኑ? ከንጉሱ ከታልቁ ዙፋን ላይ ያለው ጀምሮ እስከ ታናሹ ሕፃን ጀምሮ የዮናስን ድምፅ ሰሙ። የማንን ድምፅ? ድገሙልኝ። አሁን ኢትዮጵያ ውስጥ ያለው ችግር ይሄ ነው። የአንድ ካህን ድምፅ አይሰማም። የአንድ ፓትርያርክ ድምፅ አይሰማም። የአንድ መንፈሳዊ አገልጋይ ድምፅ አይሰማም። እውነቱ ሸት የለም እኮ። ቄሶቹ እንደዚህ ብለው ነበረ፣ ቄሶቹ እኮ እንዲህ ብለዋል፣ ቄሶቹ እንዲህ መመሪያ አስተላልፈዋል። አርቀን የራሳችን ሳናደርግ ነው የምንሰማው። የዮናስን ቃል ግን የነነዌ ሰዎች በአንድ ድምፅ ማንን ሰሙት? ንገሩኝ። ሰሙት። ዮናስን አደመጡት። ዮናስን ንጉሱ ከዙፋኑ ወረደ። የክብር ዙፋኑን ተወ። ማቅ ለበሰ፣ አመድ ነሰነሰ። ይገርመኛል። በጣም የሚደንቀው የንጉሱ ማቅ ለብሶ አመድ ነስንሶ መተኛቱ ብቻ አይደለም። እንስሳት ከጋጣቸው አይውጡ፣ ከብቶችም ወደ ስምሪት አይሄዱ፣ ሕፃናቶችም የእናታቸውን ጡት አይጥቡ። የኔ ኃጢአት የሕዝቤ ኃጢአት ሀገሪቱን ሊያጠፋት ቢያንስ እንኳ ቢያጠፋት እንኳ በእንስሳቱና በሕፃናቱ ሲል ማን ይምረኛል? እግዚአብሔር ይችላል። 10 ደግ 5 ደግ ቢኖር ሀገር ያድናል። እግዚአብሔር ይችላል አይችልም? ተናግሯል እኮ እዛ ኦሪት ዘፍጥረት ምዕራፍ 12 ላይ እዛ ምዕራፍ 18 ይቅርታ፣ ልክ የሎጥን ምድር ያንን የእሳት የኃጢአት ከተማ ሊያጠፋ ሲሄድ ከአብርሃም ጋር ሲመካከር 10 ጻድቅ ካለ የሎጥን ምድር ሰዶምና ገሞራን አትተዋትም፣ ስለ 10 ጻድቃንና ስለ አንተ ስለተዋለሁ እኮ ነው ያለው እግዚአብሔር። ስለ 10 ምን 10 ሰው ነበር የጠፋው በዛ ዘመን። 5 አለ 5 ሰው እንኳን አልተገኘም። ስለ 5ቱና ስለ አንተ ስል እምራለሁ አለ እግዚአብሔር። ኧረ ምን አይነት ማርያም አምላክ ነው እግዚአብሔር!
አረ ፍቅሩን አረ በጎነቱን አረ ይቅርታውን አረ ምህረቱን ኦርቶዶክሳውያን እደነቃለሁ። ክርስቲያኖች አሁን እየተቀለልኩት ልምጣ ክርስቲያኖች ከሰዓቱ አንፃር ልክ ወጣና ስብከት ጀመረ። ህዝቡ ተመለሰ። እግዚአብሔርም ከሰማይ አወርደዋለሁ ያለውን የእሳት ዝናብ አቆመ። ዮናስ አጉረመረመ። ለክብሩ የሚጨነቅ አገልጋይ ስለሆነ ለምን አልኳችሁ? ምክንያቱም ነነዌ ንስሐ ካልገባች በ3 ቀን ምን ይዘንብባችኋል ነው ያለው። ንገሩኝ። እሳቱ ቀረ። ስለማን ጸሎት? አረ ስለ ህዝቡ በሉስኪ ስለማን? ስለናንተ ጸሎት እግዚአብሔር ሀገራችንን ይማራት። ስለናንተ ጸሎት እኛን ይማረን ይችላል እግዚአብሔር። ስለ ህዝቡ እንባ ጸሎት ልቅሶ፣ ስለ ንጉሱ ማቅመልበስና በእግዚአብሔር ፊት ስለማልቀሱ እግዚአብሔር ሰማ። የእሳቱ ዝናብ አቆመ፣ ጩኸቱ አቆመ፣ ኃይሉ አቆመ። ዮናስ አኮረፈ። ከክብሩ ስለተጨነቀ እንዲህ አለ፣ ሐሰተኛ ነብይ ልባል ነው አይደለ? እሳት ይዘንባል ብዬ አንተ ምህረትን አደረክላቸው እሳቱም አልዘነበም አለና አኮረፈ። ብዙ ሰዎች አላችሁ የጠየቃችሁት ስላልተደረገላችሁ ያኮርፋችሁ። እውነት ውሸት? አንኳኩታችሁ ለምናችሁ ጠይቃችሁ ድንግል ማርያምን እግዚአብሔርን ቃድቃኑን ሰማያታቱን ቅዱሳኑን ሳታንቀላፉ ጨቅጭቃችሁ መልስ ስላላገኛችሁ ዝም ያላችሁ ተስፋ የቆረጣችሁ ፊታችሁን ያዞራችሁ ብዙ ሰዎች አላችሁ። ዮናስ እንደዚህ ነው። እኛን እኮ ነው የሚመስለው ዮናስ። ሲጎልብን ፊት እናዞር የለ? እውነት ውሸት? ከሰው ሲጎልብን ፊት እናዞራለን። ስጠን ብለን ጠይቀነው ዛሬ ሰጥቶን ነገ እንደገና ደግመን ስንጠይቀው ባይሰጠን ፊት እናዞራለን። ብዙዎቻችን እንዲህ አይነት ጠባይ ነው ያለን። ዮናስ አጉረመረመ፣ አኮረፈ። ምን ሆንክ አለው እግዚአብሔር። ምን ሆንክ? የሰማችሁ ነው። ምን ሆንክ አለው። ሁላችንም እኮ ዮናሳዊ ህይወት አለን። ምን ሆንክ? ትንቢቴን ከንቱ አደረከው፣ መልእክቴን ዝቅ አደረክብኝ። እሳት ከሰማይ ይወርዳል ብዬ ደግሬ እሳት እንኳን ሳይወርድ አንተ ምህረት ላክላቸው ይቅርታን አደረክላቸው። እውነት ነው ይችላል እግዚአብሔር። መዓቱ የራቀ ምህረቱ የበዛ ደግ አምላክ ነው። ኧረ ክብር ለሱ ይሁን ለአምላካችን። እንዲህ አይነት ደግ አምላክ ይታለ አስተውሉ ክርስቲያኖች፣ ምን ያህል ደግና ይቅር ባይ እንደሆነ አስቡ። ከህዝቡ መዳን ይልቅ የሱ ክብር አስጨነቀው። ዛሬም ለክብራቸው የሚጨነቁ ሰዎች ሰው የፈለገውን ቢሆን ጉዳይ የማይሰጡ ሰዎች አሉ የለው? አሰርተው ደሞዝ የማይከፍሉ የባልንጀራቸው የድሆች ረሃብ ደስ የሚያሰኛቸው የሰራተኞቻቸው እንባ የሚያረካቸው ሰዎች አሉ ዛሬ። ስለዚህ እግዚአብሔር ልክ ከከተማይቱ ሊወጣ ሲል ወደ ተራራ ጫፍ ሄደና ዳስ ሰርቶ ተኛ። ምን ሰርቶ? ልክ ተኝቶ እያለ እግዚአብሔር ደግ አይደል? ፀሐዩ እንዳይጎዳው ቅል አበቀለና ዳሱን ሞላው። ዮናስ ለህዝቡ አልተጨነቀም። እግዚአብሔር ግን ለዮናስ ተጨነቀለት። ዮናስ ለማን አልተጨነቀም? ንገሩኝ። ለህዝብ የማይጨነቅ አገልጋይ በእግዚአብሔር ፊት ክብር የለውም። ለህዝብ የማይጨነቅ መሪ ክብር የለውም። ለህዝብ የማይጨነቅ የቤተሰብ አስተዳዳሪ ለልጆቹ የማይጨነቅ ከሆነ እሱ አባት አይደለም። እያንዳንዳችሁ በተሰጣችሁ የስልጣንና የአቅም እርከን ላይ ለማን መጨነቅ? ለምናገለግለው ለምንጠራበት ጉዳይ መጨነቅ ያስፈልጋል። ለክብሩ ተጨነቀ ዮናስ፣ ለሰው አልተጨነቀም። እዛ ወዲያውኑ ደስ ብሎት ሳያባራ ደስታውን ሳያገባድድ ትል መጣና ቅጠሉንም ስሩንም ቆርጦ እንዲበላው አደረገ። ወዲያውኑ ዮናስ በፀሐይ ተመታ፣ ተበሳጨ። መጀመሪያ ምን አለው? ቅጠሉ እያለ ምን አለው? ቅጠሉ ሲደርቅስ ተናደደ። እኛም ስናገኝ የምንደሰት ስናጣ የምንበሳጭ ነን። እውነት ውሸት? ንገሩኝ እንጂ
በተለይ መበሳጨቱ በወንዶች ይብሳል። በጣም ተበሳጨ ዮናስ። እግዚአብሔር እንዲህ አለው፣ አንተ ላልተከልካት ውሃ ላላጠጣሃት ለዚች ቅጠልና ቅል ተጨነቅ እኔ አለ። በጣም ይገርመኛል። እኔ አለ እናት አባታቸው ለማያውቁ ቀኝና ግራውን ላልተረዱ ከብዙ ሺህ በላይ ለሆኑ ልጆቼ ለነነዌ ሰዎች እንዴት አልጨነቅም አለ። ኧረ ክብር ምስጋና ለሱ ይሁን። እንዴት አይነት ደግ አምላክ ነው! ይሄን ፍቅር እንድታዩ ያስፈልጋል። ስለዚህ ከዮናስ ሕይወት ውስጥ ምንድነው ምንማረው ስንል ወደ 4 ነገሮች እናያለን። አንደኛ ዮናስ ከእግዚአብሔር ፊት መኮብለልን መሻቱ፣ እኛም ከእግዚአብሔር ፊት ስንኮበልል የሚያጋጥመን ያላሰብነው እንደሆነ ልንረዳ ይገባል። ሁለተኛው ወዳልተገባ ስፍራ ስንሄድ ማዕበል ዮናስን እንዳጋጠመው ወዳልተገባ ስፍራ ስንሄድ እኛም ምን ያጋጥመናል? ንገሩኝ። ማዕበል፣ የኑሮ ማዕበል፣ የህይወት ማዕበል፣ ረፍት የማጣት ማዕበል፣ በእግዚአብሔር ደስተኛ ያለመሆን ማዕበል፣ በተሰጠን ነገር እርካታ የማጣት ማዕበል ያጋጥመናል። ሶስተኛው እዚህ ላይ የምንረዳው ዮናስ በአስደናቂ የእግዚአብሔር ኃይል ነው የዳነው። በማን ኃይል? የአሳ ሆድ ውስጥ ሆኖ ማን ጠበቀው? በመከራ ውስጥ ስንሆን ማን ይጠብቀናል? አስተውሉ። ሶስተኛው ከዮናስ የምንማረው ይሄንን ነው። አራተኛው እግዚአብሔር ለሕዝቡ አብዝቶ እንዴት እንደሚጨነቅ እናያለን። ከማንም በላይ ዘር ከአባት ወገብ ከፍሎ ከእናት ማህፀን ደም ወስዶ የሰራን እግዚአብሔር ስለኛ አረበሉ ምን ይላል? ማን ያስብልናል? ያስብልናል። ይሄ ነው። ሌላው ዮናስ የይቅርታ ልብ ያለው ሰው ነው። የምን ልብ? ልክ እንደበደለ ምን አለ? ችግሩ የኔ ነው አለ። ዛሬ ችግሩ የኔ ነው የሚል መሪ፣ ችግሩ የኔ ነው የሚል አገልጋይ፣ ችግሩ የኔ ነው የሚል አባወራ፣ ችግሩ የኔ ነው የሚል የቤተ ክርስቲያን ሰው ማን ይፈልጋል? ስለዚህ ችግሩ የኔ ነው። ስትታመሙ ምን ነው እግዚአብሔር ምን አረኩ ከምትሉ የሰራሁት ኃጢአቴ ነው እንድቀጣ ያደረገኝ፣ ግን ስለዚህ አምላኬ ሆይ ምን በለኝ። አቤት ኃጢአቴ ነው ብሎ የሚያስብ ሰው የለም። በደሌ ነው ችግሩ የኔ ነው የሚል ሰው የለም። ሌላው እዚህ ውስጥ የምንማለው ባልተሰጠን ነገር የተሰጠን ነገር ሲነሳብን መበሳጨት እንደሌለብን። ዮናስ ቅሊቱን ተክሎታል? አልተከላትም። ያበቀለለት ማን ነው? ዳስ ያረገለት ማን ነው? ያደረቃት ትልቆ ማን ነው? ስለዚህ የኛ ባልሆነ ነገር በተሰጠን ነገር ደስተኞች ሆነን ወዲያውኑ ደግሞ ልንበሳጭና ተስፋ ልንቆርጥ እንደማይገባ ይሄ ታሪክ ያስተምረናል። ስለዚህ ክርስቲያኖች በህይወታችሁ ዘመን ውስጥ የእግዚአብሔርን ሐሳብ እንድታከናውኑ እንደ ዮናስ በውድቀት መካከል ያለ መነሳት፣ በማጣት መካከል ያለ ማግኘት፣ በድክመት መካከል ያለ ብርታት፣ በመከራ ውስጥ እያለፉ የእግዚአብሔርን ክብር ለማሳየት መትጋት ያስፈልጋልና ሁላችሁም ከዮናስ የተማራችሁትን ነገር በደንብ አድርጋችሁ ለዩ። በደንብ አድርጋችሁ መጀመሪያ ተላከ። ወደ ተላከበት ምን አላለም? ንገሩኝ። ስለዚህ ክርስቲያኖች እሱ ባይሄድ እኛ ግን ወደ ተላክንበት መሄድ አለብን የለብን? ስለዚህ የኛ ተልኮ ምንድነው? እግዚአብሔር እኛ ልኮናል። ስም ሰጥቶ ስመ ክርስትና ሀብተ ወልድና ሰጥቶ ልኮናል። በኃጢአት ካላችሁ ምን በሉ ብሎ አረ ንገሩኝ። ምን ገቡ? ስለዚህ አሁን ንስሐ መስመር ውስጥ ያላችሁ ሰዎች ምን ያህል ሰዎች ናችሁ? የተላክነው ንስሐ እንድንገባ ነው። የተላክነው ወንጌል እንድንሰማ ነው። የተላክነው የእግዚአብሔርን ሐሳብ እንድናከናውን ነው። ስንቶቻችን የእግዚአብሔርን ሐሳብ ለማከናወን ዝግጁዎች ነን? ወደ የተላክነው ስፍራ ስለመምጣት ምን ያህል ዝግጁ ነን ነው? ወይስ እንደ ዮናስ መኮብለል ናፍቆናል? እውነት ነው።
ዮናስ ለክብሩ ተጨንቆ ኮበለለ። ዛሬም ለክብራቸው ተጨንቀው መቅደሱን በር የረሱ ስልጣናቸው ላይ ብቻ የቆሙ ክብራቸው ላይ ብቻ የቆሙ ሀብታቸው ላይ ብቻ የቆሙ ክርስቲያኖች እንደ ዮናስ ኮብልለዋልና ኮበለሉበት ስፍራ ወደ ማን ይመለሱ? ንገሩኝ። እግዚአብሔር እንድንመለስ። በጣም የሚገርመኝ የአሳው ሆድ ውስጥ ዮናስ ወደ ማን ይጸልይ ነበር? አቤት! በመከራ ውስጥ ሆናችሁ ወደ ማን ጮሁ? መከራ አለ። በዓለም ሳላችሁ መከራ አለባችሁ ይላል። እኔ ዓለምን ድል ነስቼዋለሁና እናንተም ትነሱታላችሁ። ኧረ ክብር ምስጋና ለእሱ ለአምላካችን ይሄን ጸጋ ይስጠን። ስለዚህ ክርስቲያኖች ዮናሳዊ ህይወትን በዚህ መልኩ ልንረዳው ይገባል። ያስተማረን የመከረን አምላክ ክብር ምስጋና ይግባው። ይቆየን። ስብሐት ለእግዚአብሔር።